ሰላም ቤተሰቦቼ ዘና ፈታ እያላችሁ ቁም ነገር የምትጨብጡበትን ነገር ነው አሁን ምጋብዛችሁ። ወደ ቪዲዮ ተመልከቱ። በርቱ በሚያምን አይፈረድበትም። ሰምተሃል? እያያችሁ ሌላ መገኛዬ ላንተ ብቻ ነው ጭፈራዬ። ፈጣሪዬ ይሄን ይመስላል እንግዲህ ቤተሰቦች እንዳያችሁት ነው ድራማው ይሄንን ይመስላል። በጣም ያሳዝናል፣ እጅግ በጣም ያሳዝናል። ግን በእውነት እኔ አንድ በጣም የሚገርመኝ ነገር አለ። በእውነት ግን በትክክል ፕሮቴስታንታውያን ቤተሰቦቼ በእርግጠኝነት ይህንን መንገድ ትደግፉታላችሁ? እንግዲህ አትደግፉትም ወይም ደግሞ ትቃወማላችሁ ለማለት በጣም አስቸጋሪ ነው። ምክንያቱም እንደምታዩት ነው ይሄ ሁሉ ሰው በየአዳራሹ በየሜዳው ሲዘልና ሲንከራተት እንዲህ ሲጨነቅ በሞራልም ሲደግፍ ስታዩ በትክክልም ይሄ የእውነተኛ መንገድ ነው ብላችሁ እንደተቀበላችሁት ያሳያል። ተመችቶናል፣ ትክክለኛው መንፈሳዊ መንገድ እግዚአብሔር ያስቀመጠው ሕግና ስርዓት ይሄ ነው ብላችሁ እንደተቀበላችሁት ያሳያል። በጣም ያሳዝናል። ከወጣቱ ባሻገር በሚያሳዝን ሁኔታ ቤተሰቦች እናቶቻችን፣ አባቶቻችን በዚህ ዕድሜያቸው በእንዲህ አይነት ውርጋጦች ሲረገጡ መጫወቻ ሲሆኑ ስታዩ፣ ሲንፈረፈሩ፣ ደግሞም ሲደንሱ በጣም ያሳዝናል። እና ቤተሰቦች ኦርቶዶክሳውያን ቤተሰቦች እጅጉን በጣም ሃይማኖታችሁን፣ እምነታችሁን ይህችን ጥርት ጽድት ያለች እምነታችሁን በመያዛችሁ ኩሩ። በእውነት እንዲህ አያችሁ አይደለ? እነዛን ሴቶች አያችኋቸው አይደለ? ቤተሰቦቼ ለኢየሱስ እየዘመርን ነው እያሉ እርቃናቸውን ጡታቸውን አንዘላዝለው ለኢየሱስ ነው ምንዘምረው እያሉ ኢየሱስ እያሉ በዛ ደረጃ ክርስቶስን ለማዋረድ መውጣት እርግጥ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያው ቅዱስ ጳውሎስ ሳውል በነበረበት ጊዜ፣ ስሙ ሳውል ይባል በነበረበት ጊዜ ክርስቲያኖችን ሲያሳድድ እነሆ የመውጊያውን ብረት ብትቃወም ላንተ ይብስብሃል እንዳለው የከበረውን ማዋረድ ባይቻልም እነርሱ ግን አከበር ነው እያሉ ለኢየሱስ ነው ምንዘምረው እያሉ እምንዘንጠው ለኢየሱስ ነው እያሉ ሲያላግጡበት እያያችሁ ነው። እንደዚህ ነው ክርስቶስን ማወቅ። አይታችኋል። ተኝቶ እግሩን እየከፈተ ሲዘል፣ አንዱ በካራቴ ሲሰብክ፣ ሌላውም እንዲሁ እየዘለለ ሲያዘልልና ሲያስደንስ። ቤተሰቦች ምን ያክል ብትታወሩ ነው? ምን ያክል ቢጨልምባችሁ ነው? ምን ያክል ልባችሁ ቢጠፋ ነው በዚህ ደረጃ ይህንን መንፈሳዊ መንገድ ነው ትክክለኛ መንፈሳዊ አምልኮ ነው ብላችሁ የተቀበላችሁት? ቤተሰቦቼ ለእናንተ ለኦርቶዶክሳውያን ቤተሰቦችም እንዲሁም ደግሞ በዚያ ወገን ላላችሁ አይናችሁ ለታወረ ልባችሁ ለጠፋ አንድ የመጽሐፍ ቅዱስ ቃል ሁል ጊዜ ስሰማው የሚያስደነግጠኝና አምላኬ እግዚአብሔርም ከእንዲህ አይነት ተላልፎ ከመሰጠት እንዲጠብቀኝ የምጸልየውና የምለምነው አንድ የሚያስፈራኝ የመጽሐፍ ቅዱስ ቃል አለ። ላንብብላችሁ ቤተሰቦች።
ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 24 እንደዚህ ይላል፣ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አያስደነግጥም? አያስደነግጥም? ቤተሰቦች እግዚአብሔርን ለማወቅ ባልወደዱት መጠን ከእግዚአብሔር ለመራቅ በሚያደርጉት ጥረት እውነተኛው መንገድ ተቀምጦላቸው እያለ ትክክለኛው መንገድ ተሰጥቷቸው እያለ ደግሞም እንዲሁ የስህተቱና የጨለማው መንገድ የቱ እንደሆነ ቁልጭ ብሎ በመጽሐፍ ቅዱስ ተጽፎላቸው ተቀምጦላቸው እያለ ይህንን ወደ ጎን በመተው የገዛ ስሜታቸውን እየተከተሉ እውነተኛው መንገድ ይሄ ነው በማለት በራሳቸው ላይ ለፈረዱ ሰዎች እግዚአብሔር የማይረባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። እጅጉን በጣም የሚያስደነግጥ ነው። ስለዚህ ቤተሰቦች በእንዲህ አይነት የስህተት ጎዳናና መንገድ ያላችሁ ሰዎች ለማይረባ አእምሮ ተላልፋችሁ በመሰጠታችሁ ስለሆነ ይህንን እየፈጸማችሁ ያላችሁት በማስተዋል ወደ እውነተኛ መንገድ፣ ወደ እውነተኛ አምልኮ፣ ወደ እውነተኛው የመንፈሳዊ ሥርዓት ውስጥ እንድትገቡ በእግዚአብሔር ፍቅር አሳስባችኋለሁ። ኦርቶዶክሳውያን ቤተሰቦቼ በዚች ቅድስትና ንጽሕት በሆነች ሃይማኖት ያጽናን። የጠፉትን ያላስተዋሉትንና በስህተት ጎዳና ያሉትን ደግሞ እግዚአብሔር ልብ ሰጥቶ ይመልስልን። ይቆየን።